ህልሙን አየ ዮሴፍ። የመጀመሪያ ጊዜ ወንድሞቹ አላወቁትም። ሁለተኛ ጊዜስ አወቁት ይላል። የናዝሬቱ ኢየሱስን የመጀመሪያ ጊዜ ወንድሞቹ ሆነ አላወቁትም። በሁለተኛው ግን ያውቁታል። እያንዳንዱ ስቶሪ ውስጥ ኢየሱስን ታዩታላችሁ። ዘሌዋውያን መጽሐፍ ስታነቡ እድሜው እስከ 20 ድረስ የሞላ ሰው ዋጋው 20 ሰቅል ነው። ከ30 እስከ 40 ድረስ ያለ ሰው ዋጋው ተመሳሳይ ነው። ዋጋውም 20 ነው። ዮሴፍ በ20 ነው የተሸጠው። ጌታ ኢየሱስ በስንት ነው የተሸጠው? በ30። ዮሴፍ በ20 ነው የተሸጠው። ኢየሱስም መሸጥ ከነበረበት መሸጥ የነበረበት በ20 ነው። እድሜው 40 ስላልሞላ ዋጋው ስንት ነው? 20 ነው። ጌታ ኢየሱስ 20 አይደለም የተሸጠው፣ 30 ነው የተሸጠው። በዘሌዋውያን መጽሐፍ መሰረት የአንድ ሴት ዋጋ 30 ነው። ጌታ ኢየሱስ የሱን ዋጋ ሳይሆን የከፈለው የሴቷን ዋጋ ነው፣ የሙሽራዋን ዋጋ። የሱን ዋጋ አይደለም የከፈለው። 30ው የሙሽራዋ ዋጋ ነው። የኛን የከፈለው 30 የተሸጠበት ምክንያት ያ ነው። ክብር ለኢየሱስ ይሁን።